በአንድ ገና በኢብሮ ብቻ አናቆምም። ገና በጣም ብዙ ስራ ነው ያሰብነው እና ኢንሻአላህ ይህን እንደው በደንብ ማሳለጥ አለብን በእንጭጩ እንዳንቋጭ ማለት ነው። ኢብሮ አሁንም ወደ ማጠቃለያው ልክ ስንደርስ አንድ ጥያቄ መጠየቅ ፈለግኩኝ። በዚሁ ካለው ከ1 ሚሊዮን ቻሌንጅ ጋር የዑምራ እድልም አንድ ላይ እንደተመቻቸልህም ሰምተን ነበርና ያው የዑምራ እድሉንም አንድ ላይ ያመቻቸልህ ዑምራ ትራቭል ነበረ። እንደሚታወቀው ከዑምራ ትራቭል ጋር በቋሚነት ለመሄድ ካሰብክ እኔም ደግሞ 1 ሚሊዮን ፎሎወር መግባት አለብህ የሚል ወይም ነበር ያቀረብንልህ። እሱንም ቪዲዮ ሰርተናል። ግን አሁን እሱን ታሪኩን ወደኋላ እንተወውና ዑምራ ትሄዳለህ፣ ለመጀመሪያ ጊዜ ዑምራ ትሄዳለህ። በስክሪን ላይ ስታየው የነበረው ካዕባን፣ በስክሪን ላይ ስታየው የነበረው መዲናን፣ የነቢዩን ሰለላሁ ዐለይሂ ወሰለም ሀገር፣ የነቢዩን ትውልድ ቦታ፣ ነቢዩ የረገጡትን መሬት ለመርገጥ፣ ነቢዩ ያሸተቱትን አየር ለማሽተት እዛ ቦታ ላይ ትሄዳለህ ሲባል ምን ተሰማህ የሚለው ነገር ስ ሀቅ ለመናገር ዲስ ወዝ ሞስት በቃ ለእኔ ትልቁ የደስታ ቀኔ ማለት ያ ነበረ እና ሀቂቃ ከዛ በፊት ስደት ላይ ሆኜ ነበረ ይህ ነገር የተነገረኝ። ከአንተ በፊት ያንተንም እመጣበታለሁ። መጀመሪያ የእናቴ ደስታ ነበር። እናቴ ሀናን እንግዲህ እናቴን ሰርፕራይዝ አድርጋልኝ ነበር። አንድ ቀን መቆም እስከሚያቅተኝ ድረስ ነበር የተደሰትኩት። ምክንያቱም እናቴን ሁል ጊዜ ወስድሻለሁ እላት ነበር ሁሌ እና ቁጭ ብላ ሁሌ ታያለች። በቃ ሀሳቧ፣ ፍላጎቷ ሁል ጊዜ በቃ በተለይ መዲናን በጣም ነው የምትወዳት እናቴ እና ሞቴን ራሱ በመዲና ያርግልኝ እያለች ሁል ጊዜ ዱዓ ታደርጋለች ሁሌ ማለት ነው። እና በጣም መውሰድ እፈልግ ነበር እናቴ። እዛ ወቅት ላይ ነው ባላሰብኩት ሁኔታ ከሀናን ጋር ተገናኘው። ሀናን የሆነ አጋጣሚ ተናግረኛለች። ከዛ ለእናቴ ብዬ ጠይቋት ማለት ነው እሷ በነገረችኝ ነገር። ከዛ እንዴ ዋይናት እስካሁን እንዴት ምናምን ብላ ሰርፕራይዝ አደረገችኝ። በቃ ደነገጥኩኝ። ሀቂቃ ይሄ ማለት ለእኔ ትልቅ ነገር ነው። እኔ ጭራሽ አስበዋለሁ አላህ እንደሚያሳካልኝ አውቃለሁ፣ ግን በዚህ ፍጥነት ይሆናል ብዬ አላስብም እና ወላሂ በጣም ነው የተደሰትኩት። የዛ ደስታ ደግሞ ትልቁ ሌላ ደስታ መቼ ነበር? እዛ ስደት ላይ ሆኜ እንትና ያው ስሙ ጃፈር ነው ወንድማችን ጃፈር፣ አላህ መልካም ስራውን በጀነት ይክፈልልኝ እና ወላሂ በጣም ባለውለታዬ ናቸው ሁለቱም። አላህ ውለታቸውን ጀነትን አላህን በማየት ብቻ ይመንዳልኝ። በቃ እሱም የማየትን ምንዳ አላህ ይስጣቸው። ወላሂ ከልቤ ነው ማድረግላቸው ለሁላችሁም፣ በተለይ ከጎኔ ለቆማችሁ የምወዳቸው ሰዎችን በኋላ እናገራለሁ ኢንሻላህ። ኤልያስ ጀማል በጣም የምወደው ሰው ነው።